ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። በማርበርግ ቫይረስ ምክንያት ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ ይሆናል ሲል የዞኑ መንግስት አስታወቀ። በጂንካ ተከስቶ ለሰዎች ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪ ዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነህ ተናግረዋል። የቫይረሱ ስርጭት ከዕለት ዕለት አስከፊ የሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪ ዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን ገልጸዋል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግሯል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰት እና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቀዋል። በዚህ መሰረት ከክልል በወረዳው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን የከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጥ ተሽከርካሪዎችን በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ገልጸዋል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪ ዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ ከዞኑ ውጭ ያለ ህብረተሰብ ይህን ተግባራዊ እንዲያደርግ አሳስበዋል። ትራምፕ ዜግነትን መንጠቅና ዲፖርት ማድረግ ሊጀምሩ ነው ተባለ። ትራምፕ ከሁሉም ሶስተኛ ዓለም ሀገራት የሚደረገውን ፍልሰት በቋሚነት አስቆማለሁም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው ከሁሉም ሶስተኛ ዓለም ሀገራት የሚደረገውን ፍልሰት በቋሚነት ለማስቆምና ዜግነት የሌላቸው ግለሰቦች የሚያገኟቸውን የፌዴራል ጥቅማጥቅሞችና ድጎማዎች ለማቆም እርምጃ እንደሚወስዱ ተናግረዋል። በተጨማሪም የሀገር ውስጥ ሰላምን አደጋ ላይ የሚጥሉ ስደተኞችን ዜግነታቸውን ለመንጠቅ እና ለደህንነት አስጊ የሆኑ ወይም ከምዕራባውያን ከስልጣኔ ጋር የማይጣጣሙ ተብለው የተፈረጁትን ከሀገር ለማስወጣት ወይም ዲፖርት ለማድረግ ማቀዱን አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት እንዳሉት የአሜሪካ ስርዓት ሙሉ በሙሉ እንዲያገግም ለማድረግ አስተዳደራቸውን ከሁሉም ሶስተኛ ዓለም ሀገራት የሚደረገውን ፍልሰት በቋሚነት ለማቆም ይሰራል ተብሏል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ መድረክ ላይ በተጨማሪም ዜግነት ለሌላቸው ግለሰቦች የሚሰጡትን ሁሉንም የፌዴራል ጥቅማጥቅሞችና ድጎማዎች እንደሚያስቆሙ ተናግረው የሀገር ውስጥ ሰላምን የሚያናጉ ስደተኞችን ዜግነት እንደሚያስነጥቅ እንዲሁም ህዝባዊ ሸክም ለደህንነት አደጋ ወይም ከምዕራባውያን ስልጣኔ ጋር የማይጣጣም ማንኛውንም የውጭ ዜጋ ከሀገር እንደሚያስወጣ አክለዋል። የትራምፕ አስተያየት የመጣው ሐሙስ ዕለት በዋይት ሀውስ አቅራቢያ በተፈጸመ ጥቃት በጥይት ተመቶ የሞተውን የብሔራዊ ዘብ አባል ተከትሎ ሲሆን መርማሪዎች ጥቃቱን የፈጸመው የአፍጋኒስታን ዜጋ ነውም ብለዋል። የወርቅ ጌጣጌጥ ሊገዛ ተነጋግሮ ሐሰተኛ የሞባይል ባንኪንግ ደረሰኝ አሳይቶ ሊሰወር የነበረው ተጠርጣሪ ተይዞ ምርመራው መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ናታን ኃይለማርያም የተባለ ግለሰብ የማጭበርበር ወንጀሉን የፈጸመው ህዳር 8 ቀን ከቀኑ 10 ሰዓት አካባቢ በየካ ክፍለ ከተማ ወረዳ 8 መገናኛ ቤተልሔም ህንፃ ተብሎ ከሚጠራው የወርቅና የብር መሸጫ ሱቅ ውስጥ ነው። ተጠርጣሪው ወደ ወርቅና ብር መሸጫ ሱቅ ውስጥ በመግባትና ትክክለኛ ሸማች በመምሰል የዋጋ ግምቱ 289632 ብር የሚያወጣ የወርቅ የአንገት ሐብል ከመረጠና ዋጋ ከተነጋገረ በኋላ ሂሳቡን በሞባይል ባንኪንግ ለመክፈልም ይስማማል። ግለሰቡ ወርቁን ከባለ ሱቁ ከተቀበለ በኋላ ብሩ ገብቶልሃል በማለት ሐሰተኛ ደረሰኝ አሳይቶ ሊሄድ ሲል የግል ተበዳይ መግባቱን ሳናረጋግጥ አትሄድም በማለታቸው ከአካባቢው ሮጦ ለመሰወር ሲሞክር በጸጥታ አካላትና በህብረተሰቡ ትብብር በቁጥጥር ስር ሊውል መቻሉ የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። ተጠርጣሪው ተይዞ በተደረገ ምርመራ የማስፋት ስራም ሐሰተኛ ሰነዱን አስቀድሞ በመስራትና ስልኩ ላይ ኤዲት አድርጎ ዋጋውን በማስገባት
ለግል ተበዳዮች እንዳሳያቸው ፖሊስ አስታውቋል። ህብረተሰቡ በሞባይል ባንኪንግ ግብይት ሲፈጽም ገንዘብ ከተላከ በኋላ በትክክል ወደ አካውንቱ መግባቱን ማረጋገጥና የማጭበርበር ወንጀል ካጋጠመውም በአፋጣኝ ጥቆማ የመስጠት ባህሉን አጠናክሮ መቀጠል እንዳለበትም የአዲስ አበባ ፖሊስ መልእክቱን አስተላልፏል። ብሔራዊ ባንክ በአዲሱ የባንክ አዋጅ መሰረት ለስታንዳርድ ባንክ አዲስ ፈቃድ ሰጠ። ብሔራዊ ባንክ በተሻሻለው የባንክ ንግድ አዋጅ መሰረት ለስታንዳርድ ባንክ የኢትዮጵያ ተወካይ ቢሮ አዲስ ፈቃድ ሰጥቷል። ፈቃዱ የተሰጠው የውጭ ባንክ ተወካይ ቢሮዎች ፈቃድና ቁጥጥር በቀጥታ በኢትዮጵያ ብሔራዊ ባንክ ስር እንዲሆን በተደነገገው የተሻሻለው ሕግ መሰረት ነው። በዚህም ባንኩ የተወካይ ቢሮዎች በንግድና ቀጠናዊ ትስስር ሚኒስቴር የተሰጣቸውን ፈቃድ በማደስ አዲስ ፈቃድ የመስጠት ሥራ ጀምሯል። በኢትዮጵያ ውስጥ ለረጅም ጊዜ በውክልና ቢሮ በኩል የሚንቀሳቀሰው ስታንዳርድ ባንክ በአዲሱ የቁጥጥር ማዕቀፍ መሰረት ከብሔራዊ ባንክ ፈቃድ ያገኘ የመጀመሪያው የውጭ ተቋም መሆን ችሏል። ፈቃድ የሚሰጣቸው የውክልና ቢሮዎቹ ለውጭ ባንኮች የግንኙነትና የንግድ መረጃ ማዕከላት በመሆን የገበያ ጥናቶችን በማካሄድ የንግድ ግንኙነቶችን በመገንባትና በማስተዋወቅ ያገለግላሉ ተብሏል። እነዚህ የውክልና ቢሮዎች በባንክ አገልግሎቶችም ሆነ በገንዘብ ዝውውር አገልግሎት ውስጥ የሚሳተፉ አለመሆናቸውን ባንኩ በላከው መረጃ አመላክቷል።